ህይወት ያርግላችሁ። አሜን። የኔ እህቶች በጣም ከልቤ ነው እግዚአብሔር አለ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። አብዛኛዎቹ ጊዜ ድምጽሽ አይሰማም ትሉኛላችሁ። አላቅም ድምጽ ለምን እንደማይሰማ እውነት ለመናገር እኔ ግን እያንቧረኩ ነው የምጮኸው ማለት ነው። እንግዲህ ሄርሜላ በትናንትናው ቪዲዮ ላይ ብዙ ማለባበስን ሰርታ ነበር ያለችው ከውበቷና ከቆንጅናዋ በስተቀር ከደስታዋ ውጪ ደግሞ እስካላይ ፎቶ ላይ በካሜራ ማስተካከል በጣም ከልቤ ነው እግዚአብሔር አለ ቪዲዮ እንለቅላችኋለን ብላለች። ያንንም ደግሞ ከአብርሽ ጋር ያላትን እንዳይታወቅ ይመስለኛል እየተደረገ ያለው ማለት ነው። ይደለት እሺ እንኳን ተደለተ ብለናል። እኛ ግን የተቆራረጠ ቪዲዮ ደርሶናል ማለት ነው። እሱን አንድ ላይ ቅንብር አድርገን እናመጣላችኋለን ጋይስ ማለት ነው። ሲጀማምር ምናምን ነገር እዚህ ጋር ማለት ነው ህሩቲን ያደረገችው ነገር ማናት ከፍቅር ጋር ከምትሆን ከዛ ጋር ሆነ እያለች የራሷ እውነት ለመናገር እኮ ህሩታ የራሷን ውሳኔ ወስና ሁሌም ወስና ምናምን ነገር ግን በውሳኔዋ ቆማ አታውቅም። ሀሳቧን ደግሞ ወዲያው ትቀይራለች። ውሳኔ ላይ ዜሮ ናት ማለት ነው። ምክንያቱም ትወደዋለች፣ እርግጠኛ ነኝ በደንብ አርግታ ስለምትወደው ማለት ነው። አሁን እዚህ ጋር ተመልከቱ ማለት ነው፣ እንዴት እያያት እንደሆነ እዩ። የምር ማለት ነው አይኑ እየተለበለበ ነው የሚያያት ማለት ነው። እንደሚወደዱ እኮ ይታወቃል። ነገር ግን ድራማውን እንደዚህ ካልሆነ ህዝብን እንደዚህ አርግተው ካላወዛገቡት እይታም ስለማያገኙ እነዚህ ልጆች እኮ መጀመሪያ እይታ ነበራቸው፣ እይታም ስለማያገኙ ነው። እኛ እኮ እንወድሻለን፣ እኛ እናከብርሻለን፣ ማንኛችሁንም እናከብራችኋለን፣ እንወዳችኋለን። ግን እናንተ ሰውነታችሁን እንወዳለን፣ የምትሰሩትን ስራና የእናንተን ገጸ ባህሪ ግን አንወድም። ህሩታ እኮ ፍቅር ራሱ ማለት ነው ህሩታን ለማንቋሸሽ ሞከረችኝ። ገባችሁ? ለምን አብርሽ በሰጣት ልክ ለህሩታ የተሰጠው ካራክተር ልክ አልነበረም። ቅናተኛ ብትሆን ይሻላት ነበር ህሩታ። ሌሎች ሴቶች ደግሞ መጥፎ ባህሪ ይዘው እንደዚህ ምናምን ነገር ቢሆን ነበር። ግን አንስቶ የማይሆን ገጸ ባህሪ ነበር የሰጣትኝና የምር እስኪ ታዘቡ። እስኪ እዚህ ጋር አይዋት እንዴት እንደሚያት ማለት ነው። ከግር እስከ ራሷ እኮ ነው የሚያት ማለት ነው። በቃ አይኑ ራሱ ተውለበለበ ማለት ነው። ገባችሁ? ይሄ ግን የድራማው መጨረሻ ነው። ለማንኛውም ህሩቲ ውሳኔሽን አስተካክሊ ምናምን ነገር ፍቅርም እባክሽን ስርዓት ለንግግራችሁ ስርዓት ይኖራችሁ እውነት። ሁለተኛ ነገር ደግሞ 100,000 ልገባ ነው። ፍቅር 100,000 ልገባ ነው። 999.9 ደርሳለች። 99.9 ደርሳለች ማለት ነው። ያው ገፋብልትን የሰውን የቀረው 100,000 ያስገባትና አላማ አለ ብሎ የለ አላማው ሲሳካላችሁ ድራማችሁ መጨረሻው እየጠፋባችሁ ስለሆነ በተለያየ ርዕስ እየመጣችሁ ስለሆነ የማነጋገር ነገር ይዛችሁ እየመጣችሁብን ስለሆነ እባካችሁ ማለት ነው ወዳላ እንደዚህ ቄጥ ከናሻተሻተ ብታደርግ ይሻላል ማለት ነው። እና እኔ ማለት የምፈልገው ህሩታም ሆነች ሄርሜላ የራሳቸው አቋም የላቸውም እንጂ አንፈልግህም ብለው እንደው ዝም በተለይ ህሩታ የምሬን ነው የምለው ልኩን ማሳየት ትችል ነበር። ግን ምንድነው እሱ ያው ተመካከረው አቀደውበት የሚያደርጉት ነገር እስከሆነ ድረስ ማለት ነው። እዚህ ጋር ደግሞ አንድ መናገር የምፈልገው ነገር አለ። ጽጌ የእመቤታችን ስዕል እና ዋሽንግ ማሽን ወይ ደግሞ የልብስ ማጠቢያ ማሽን ስጦታ ሰጥቶኛል። በጣም ነው የማመሰግነው እህቶቼ ምናምን ነገር ከተመልካች ነው የተላከልኝ ብላለች። እናንተ መደም ቅመም ላይ ያላችሁ በሶሻል ሚዲያ ላይ የምታውቁትን ሰዎች መውደድ ያለ ነገር ነው፣ ማክበር ያለ ነገር ነው። ግን ማሽንን ያህል ገዝቶ የመስጠት ወይ ደግሞ ቴሌቪዥንን ያህል የተለያየ የቤት እቃዎችን ገዝቶ መስጠትን ምን አመጣው? እኔ የምለው ለእናትሽ አንድ ነገር ብታደርጊላት እኮ እናትሽ ትመርቅሻለች። እንዴት ነው ጽጌ እኮ አንቺ በወር የምታገኙን እሷ በአንድ ቀን ወጣ ባለች በሰራችሁ ማስታወቂያ ብዙ ነገር እንደምታገኝ ታውቂያለሽ። ያልገባችሁ ነገር ያ ነው። እኔ አትውደዱ አይደለም ታላችሁ ግን አድርጉ። ነገር ግን ለሀፍታም ለጥጋበኛ ከምታደርጉ ብትወርቅ ምናምን ነገር እንኳን እንደምታውቁት ማንም ታዋቂ ሰው መጥቶ እንደሚያነሳት እያወቃችሁ ግን እዛ ጋር ቤት ይሸፍነው ቤት እንትን ይበለው ስንቱ እየተራበ እየተጠማ እነሱን ብታበሉ ከፈጣሪ ጋርም ተታረቃላችሁ፣ ጽድቅንም ታገኛላችሁ። ገባችሁ? ቤተሰቦቻችሁን በተለይ በገጠራማ አካባቢ ያሉ ቤተሰቦቻችን እሳትን ኦፍ እያሉን እኮ ነው ያሳደጉን አይደል እንዴ? እነሱን እንዴት ረሳችሁ? ዝም ብላችሁ እሷም ወጣ እዚህ ጋር አመሰግናለሁ ምናምን ነገር እያለች ነው ያለችውና ለማንኛውም ስላላችሁ ነው ያደረጋችሁት ምችት ይበላችሁ። ነገር ግን ለምታደርጉት ሰዎች ወቁ። ህሩቲን በውሳኔ ጽኚ፣ ሄርሜላም እንደዛው ማለት ነው። ያው ስለ ቪዲዮ መደለትም ሸፈንፈን አድርገሽ ለማለፍ ሞክረሻል፣ ችግር የለውም።
እኛ ደስታችን እስከሆነ ድረስ ማለት ነው። ሚኪ በዚህ አጋጣሚ ይቅርታ ጠይቋል። እኛም ይቅር ብለንሃል ሚኪ ማለት ነው። ያው እናንተ ጥፋት ስታጠፉ ከጥፋታችሁ ተመለሱ የምትባሉትን መንገድ መስማታችሁ ማወቃችሁ ትልቅ ነገር ነውና ስለዚህ እኛም እንወዳችኋለን እናከብራችኋለን። ፈጣሪ ጠብቃችሁ። ፍቅርዬም አላማሽ ሞልቷል መሰለኝ። ያላ ዳይ ልቀቁ። አሁን ደግሞ ሌላ ሴት ያምጣና ያንጫጫ ልጁ ጉድፈላ ዘንድሮ